ጤና ይስጥልኝ። የዛሬው መልእክቴ በጠዋት ተነስቶ ስልክ መጠቀም የሚያስከትለውን የጤና ጠንቅ ይመለከታል። እዚህ ላይ ርዕስ እንደሰጠቱ ቡና ሳይቀምሱ ስልክዎን አይዳብሱ ነው። ቢያንስ ትንሽ ጊዜ እንስጠው ነው። በጠዋት ተነስተን አእምሯችንን በስልክ አናጨናንቅ የሚለውን ለመጠቆም ነው። እንግዲህ ጠዋት ከእንቅልፍህ ከተነሳ በኋላ አንጎልህ ወደ ንቃት ለመሸጋገር ጊዜ ይፈልጋል። ልክ ከእንቅልፍ ከተነሳ በኋላ ወዲያውኑ ስልክህን ስትመለከት አእምሮ ሙሉ በሙሉ ከመንቃቱ በፊት ስለሆነ በመረጃ እና በማስታወቂያ እንዲሁም በሌሎች ጉዳዮች እና ጥያቄዎች ስታጥለቀልቀው የሚከተሉት ነገሮች ይፈጠራል። አንደኛው ቀኑን ጭንቀትና ስጋት ይጨምራል። ይሄ ስትሬስን አንግዛይቲ የምንለው ነው። ሁለተኛው ትኩረትና ውጤታማነት ይቀንሳል። የአይን ድካምና ምቾት ያስከትላል። መጥፎ ስሜትን ይፈጥራል። ሙዱን ያበላሻል። የቀኑ ማለት ነው። ሲደጋገም ስር የሰደደ የአንገትና የትከሻ ህመም ያስከትላል ነው። ቀኑ ሙሉን እንደተወጠርክ ትውላለህ። ብዙ ጊዜ ብዙዎቻችን ይህንን ነገር ቴስት ልናደርግ እንችላለን ሙዳችን። ምክንያቱም ጠዋት ላይ ምንም ነገር አእምሯችን ከመንቃቱ በፊት ስለሆነ ልክ መሪውን እንደቀማ ነው ሾፌር ይቆጠራል ማለት ነው። በጥሩ ነገር ከተጀመረ ጥሩ ሆኖ ይውላል። በመጥፎ ነገር ከሆነ ያንን ነገር ሲያብላላ ነው የሚውለው። ብዙ ጊዜ በደንብ ተከታትላችሁ ከሆነ ጠዋት ላይ የምንሰማው ዜማ አንዳንዴ ቀኑን ሙሉ ሲያቃጭልብን ነው የሚውለው። ይሄ ምንድን ነው? አእምሯችን ከመንቃቱ በፊት የምንሰጠውን ነገር መልሶ ስለሚሰጠን ማለት ነው። ታዲያ መፍትሄው ምንድን ነው ሲባል ቀላል ነው። ለሚሰማ ለሚተረጉመው ሰው ለሚተገብረው ሰው ግን ቀላልም ደግሞ አይደለም። በዛው ልክ ከእንቅልፍ ከተነሳ በኋላ መጀመሪያዎቹ 20 እና 30 ደቂቃዎች ስልክህን አትንካ ነው። ቀላል አይደለም፣ ግን ቀላል ነው ያልኩት ለዛ ነው። በምትኩ ምንድን ነው የሚያስፈልገው? ውሃ መጠጣት ጥሩ ነው። ብዙ ጊዜ ትንሽ ሞቅ ያለ ውሃ ቢሆን ለጤናም ተመራጭ ነው። ይሄ ሩም ቴምፕሬቸር የሚባለውን አይነት። መጋረጃህን ክፈት። በቃ የተፈጥሮ ፀሐይ ብርሃን አግኝ። በተለይ ፀሐይ ከሆነ ማለት ነው። ከሌለ መቼም ምንም ማድረግ አይቻልም። ለ2 ደቂቃ ተንጠራራ፣ ተራመድ፣ ጸልይ፣ አምላክን አመስግን። በደህና አድረሃልና ከቻልክ ዮጋ ስራ፣ እስትንፋስን ሰብስብ፣ አሰላስል። ዮጋ ሾርት የሆነ ዮጋ የስትንፋስ ዮጋ መስራት ይቻላል። ከቻልክ ደግሞ በኋላ የቀኑን ዋና ዋና እቅድህን በማውጣት ትንሽ ጊዜ መውሰድ ያስፈልጋል። እስከ ቁርስ እስከ ቡና ሰዓት ድረስ ማለት ነው። ድርድሮ ሞባይልን ከመንካት ይልቅ ማለት ነው። ግን አሁን አንዳንድ ሰዎች ስራቸው ያው ስልክን ማዕከል ያደረገ ሊሆን ይችላል። ለምሳሌ ስልክ ማንሳት ወይም መንካት የሚጠይቅ ይሆናል። ለምሳሌ አንዳንድ ሰዎች ስራዬ በስልኬ ላይ የተመሰረተ ነው፣ ኡበር እነዳለሁ፣ ጥሪ ላይ ነኝ፣ ንግድ እመራለሁ፣ ጤና ድርጅት ውስጥ ነው የምሰራው የሚል ጥያቄ ሊኖር ይችላል። እንደዚህ ከሆነ መጀመሪያ ስልክህን መጀመሪያ እንደ መሳሪያ፣ ከዛ በኋላ ልክ እንደ መዝናኛ አድርገህ መጠቀም ያልፈልግ። ስለዚህ መጀመሪያ መንቃት ያስፈልጋል። ውሃ መጠጣት፣ ቅድም እንዳልነው ሰውነትን ማንቃት፣ አስፈላጊ የሆኑ የስራ መረጃዎችን ብቻ መፈቸት ያስፈልጋል። እንደዛ ከሆነ የማህበራዊ ሚዲያ ላይ እነ መዝናኛ ወዘተ በኋላ አስቀምጦ ማየት ያስፈልጋል ማለት ነው። ስለዚህ መጀመሪያ ስራን ማዕከል ማድረግ ያስፈልጋል ማለት ነው። ግን እንደዛም ቢሆን ቅድም እንዳልነው መጀመሪያ መንቃት ያስፈልጋል ነው እና ለጤና አስፈላጊ የሆኑ ነገሮችን መተግበር ያስፈልጋል ማለት ነው። በአጠቃላይ ግን ማለዳ ስልክ መጠቀም አስገዳጅ ከሆነ ቅድም አሁን እንዳልናቸው ስራቸው የግድ ስልክን ማዕከል ያደረገ ከሆነ አንደኛ የስልክህን ጥሪ ወይም የስልክሽን ጥሪ ብርሃን መቀነስ ያስፈልጋል ማለት ነው። ስክሪን ጨለማ ሁኔታ የስልክህን ወይም የስልክሽን ስክሪን ጨለማ ሁኔታ ወይም ደግሞ ዳርክ ሞድ ላይ ማድረግ ያስፈልጋል። አስፈላጊ የሆኑትን ማስታወቂያዎች ሁሉ ማጥፋት ያስፈልጋል። ወይም ደግሞ ነን ኢሴንሻል የሆኑ ኖቲፊኬሽኖች ተርን ኦፍ ማድረግ ያስፈልጋል ነው። እንዲሁም ስልክ ከአልጋ ራቅ ማድረግ ያስፈልጋል። ብዙ ጊዜ አጠገባችን ከሆነ ስልካችን ያለምንም ምክንያት መንካት እንወዳለን። አንዳንዴ ብዙዎቻችሁ ስክሪን ታይምን ብታዩት የሚያስደነግጥ ነው። በሳምንት በቀን ውስጥ የሚታየው ስክሪን ታይም ብዙ ነው። ስለዚህ ያንን እንደው ላለማድረግ ትንሽ ራቅ ማድረግ ያስፈልጋል። ሌላው በጣም ጠቃሚው በየ20 ደቂቃው ላይ 6 ሜትር ያህል የሚሆን ትኩረት ማድረግ፣ ሀሳብን አእምሮን አንዴ መሰብሰብ የሚቻልበት መንገድ መፈለግ ያስፈልጋል። አንድ ነገር ላይ ትኩረት ማድረግ ለ20 ሰከንድ ሊሆን ይችላል፣ 1 ደቂቃ ያልሞላ ማለት ነው። የ1 ደቂቃ 1/5 ላይ ትኩረት ማድረግ በጣም 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 ጠቃሚ ነው። ስለዚህ መጨረሻ ይህ ቪዲዮ ከጠቀማችሁ እንዲሁም ለወዳጆቻችሁ ይህንን ነገር ሼር አድርጉ፣ ላይክ አድርጉ የሚል ነው።
አመሰግናለሁኝ።